ሰርጀሪ ነው የተሰራሁት። ከዚህ ጀምሮ ይሄን ተሰራሁት። እሱም ተሰርቼ ከወጣሁ በኋላ ለውጥ አልመጣም። መኪና ነበር፣ መኪናውንም እንዳይሆን ሆነ። ሌሎች ነገሮችን ብዙ ነገሮችን አጥቼ ያልደረስኩባቸው ቦታዎች ያልደረስኩባቸው ሐኪም ቤቶች አልነበሩ። ተቆረጥኩኝ እና በቃ የሆነ ቀን እግዚአብሔር የሚያደርገውን ያድርግ የሚለው ነገር አስቤ ነው። እንዳልኩትም ቀላል አለ። ዓመት በፊት ነው ይሄ ህመም የጀመረኝ። ህመም ሳይሆን ምን እንደሆነ አላውቅም። ቁርጠት የለውም፣ ምንም አይነት የህመም ስሜት የለውም። ነገር ግን በቃ ስቀምስ ወይም ውሃም ቢሆን ፉትስ ቀጥታ ነው ወደታች የሚለኝ ያለ ማቋረጥ ያለ ረፍት። የበለው የቀመስኳት 2 ጉርሻም ብትሆን ማአት ሆኖ ነው የሚወጣው። ከየት እንደሚወጣ አላውቅም። ሰርጀሪ ጨጓራ አልፈንዱታል ተብዬ ነው ሰርጀሪ የተሰራሁት። በዚህ መልኩ ሙሉ ሰርጀሪ ነው የተሰራሁት። ከዚህ ጀምሮ ይሄን ተሰራሁት። እሱም ተሰርቼ ከወጣሁ በኋላ ለውጥ አልመጣም። ስራ መስራት አልቻልኩም፣ መንቀሳቀስ አልቻልኩም። ከጊዜ ወደ ጊዜ አቅሜ ጉልበቴ እየደከመ መጣ። መጨረሻ ላይ በቃ እኔ ለመድኩት፣ ተስፋ ቆረጥኩኝ እና በቃ የሆነ ቀን እግዚአብሔር የሚያደርገውን ያድርግ የሚለውን ነገር አስቤ ነው። እንዳልኩትም ቀላል አለ። አሁን ግን ቲክቶክ ላይ እንዳጋጣሚ ባለቤቴ አይታ እስኪ ሞክር ብላ ይዛኝ ይዛ መጣች። ጥበብ ጋር መጥቼ በሶስተኛው ቀን ያ ሁሉ ነገር ቆሞ የበላሁት ነገር በአግባቡ ልክ እንደ ማንኛውም ሰው ሰገራ መውጣት ባለብኝ ሰዓት ላይ ሰገራ እየወጣሁ ያለሁበትን ለውጥ አግኝቻለሁ። እውነት ለመናገር እግዚአብሔር የተመሰገነ ይሁንና ሐኪም ጥበብን እጃቸውን ይባርክ፣ እድሜያቸውን ያርዝምልን ማለት ነው የምፈልገው። እንዲህ አይነት ችግር ያለባችሁ ያልተፈታላችሁ ሰዎች፣ ብዙ ቦታ ሄዳችሁ መፍትሄ ያላገኛችሁ ሰዎች መፍትሄውን እዚህ ታገኛላችሁ። እኔ ደግሞ ለዚህ ምስክር ነኝ። ወደዚህ ነው ብዬ ነው የምጋብዛው። ጥርጣሬውን በፎስ ይተኩ። ዛሬውኑ ይደውሉልን። ስልካችን ባዮ ላይ ያለ